ነገ ሳይሆን ዛሬ ነበረ ቀኑን ዛሬ ሆኖ ለነገ የዛሬ ስራ ነው ለነገ ዛሬ የሰራኸው ስራ ነው ነገ እረፍት የምታገኘው። እድሜህ ቢጨምር የተለያዩ ነገሮች ይመጣሉ፣ ህመሞች ይመጣሉ፣ ልጆች ይመጣሉ፣ ትዳር ይኖራል፣ ኃላፊነት እየበዛ ይመጣል። ወጣት ሆነ ዛሬውኑ ጀምረህ ህይወት ላይ መስመር ማትለውጥ ከሆነ አንድ ድንጋይ ጥለህ ያችን ድንጋይ ብዙ ካላረካት ዛሬውኑ ያንተ ህይወት የሚያቆመው። ምክንያቱም አብዛኛው ነገር አይታቸው ከሆነ በእድሜም በተለያዩ በስራ ልምድ አብዛኛው ሶሻል ሚዲያዎች ላይ የምታዩቸው ትልልቅ ሰው ሆኖ በወጣትነታቸው ሳይሰሩ ቀርተው ወይንም አንድ ነገር ላይ ብቻ ፎከስ አድርገው ሰርተው በዛ ነገር ላይ መጨረሻ ላይ ቤትም ምንም ነገር ወይ ጤና ሳይኖራቸው ጎዳና እስከ መለመን ታሞ ማከሚያ እስከ ማጣት ደረጃ ይደርሳሉ። እና ይሄ ሁሉ የሚፈጠረው በዋናነት ምንድነው? በወጣትነት ላይ ግዴታ መስራት መቻል አለበት። መዝናናቱ እንዳለ ሆኖ ማለት ነው። ምክንያቱም አንድ ሰው የግዴታ መዝናናት አለበት። ምክንያቱም መዝናናቱን በአግባቡና በፕሮግራም መሆን አለበት። እያንዳንዱን ነገር ማድረግ በፕሮግራም ነው። የሰዓትን አጠቃቀም አስተካክለው ከተጠቀምከው ምንም አይነት ነገር ላይ ህይወት ላይ ለውጥ ማምጣት ትችላለህ። ያ ደግሞ አሁን ዛሬ ላይ ቁጭ ብለህ ምንድነው የምሰራው? ወዴት ነው የሚሄደው? እኔ ከ5 ከ2 ከ3 ከ1 ዓመት ወይ ከ3 ወር ከ6 ወር በኋላ ምንድነው የምሰራው? ምንድነው ያለኝ? ምንድነው ተስፋዬ? ምን እያደረኩ ነው? እኔ ብቻ ነኝ እንደ ሀብታም ነው እንደዚህ የሰራው? ስለሰራህ አይደለም። ስለሰራህ ገንዘብ ስላጠራቀምክ አይደለም። ለውጥ የምታመጣው በአሳሰብ ብቻ ነው። ምክንያቱም ዛሬ ላይ ምን መስራት አለብኝ ህይወቴን ሊለውጥ የሚችል አንተ ብትሰራ ያንተን ህይወት ጥሩ ልትኖር ትችላለህ። ግን ካንተ ከዚህኛው ካለ ህይወት ውጪ ወጥተህ ደግሞ ነገ የተሻለ ነገር መስራት መቻል አለብህ። የአራት የስድስት ሰው ደሞዝ ነው ማግኘት መቻል አለብህ። ምን አድርጌ ባለኝ አቅም የተሻለ ነገር የምሰራው? አንተ ብቻ ስለሰራክ ለአንተ ብቻ ነው ገቢክ። አንተ ካቆሙ ይቆረጣል። ግን የተሻለ ነገር መስራት አለብህ። ለምሳሌ ባለህ ሙያ ላይ ከፍተኛ ደረጃ መድረስ መቻል አለብህ። ወደ ቢዝነስ ሀሳብ መለወጥ መቻል አለብህ። አለበለዚያ ህይወት ላይ አሁኑኑ ካልሰራህ ይሄ እኮ መኪና አለው፣ ይሄ ፎቅ እኮ የነዛ ነው አይደለም። ያንተም ከነዛ ውስጥ አንዱ ሊኖርክ ይገባል። ይሄ የሚሆነው ግን አንተ ተቀጥረህ ወይንም ደግሞ ባለህ ነገር ላይ ሰርተህ አጠራቅመህ ወይንም ስለምትሰራው ስራ ዛሬውን እቅድ አውጥተህ ነገህን ማየት ስትጀምር ብቻ ነው። አለበለዚያ ግን ህይወትህ ሊለወጥ የሚችልበት ምንም አይነት መንገድ የለም። ህይወትህን የምትለውጠው አንተና አንተ ብቻ ነህ። ዛሬ ላይ የምታስባት ነገር ነው ነገ ላይ ህይወት የምትለውጠው። ስለዚህ እያንዳንዷን ነገር ላይ ምን እያደረግኩ ነው? ምን እየሰራሁ ነው? አንድ ምሳሌ ልንገራችሁ። በጣም የሚገርመኝ ነገር ነገራችሁ። ባንክ ቤት ግቡ። አንድ የባንክ ሰራተኛ በጣም ቆንጆች ናቸው፣ ወጣቶች ናቸው። በጣም ነው የሚለብሱት፣ ማለት ቆንጅናቸውን የገለጽኩላቸው ወጣቶች ናቸው። አለባበሳቸው በጣም ነው ሱፍ ምናምን ያደርጋሉ። ሴቶቹም በጣም ጥሩ የሆነ ፀጉር አቆራረጥ የባንኩን ስታንዳርድ ለመጠበቅ ማለት ነው። እነዛ ሰዎች ግን በዛ በባንክ ውስጥ ታጥረው ምንድነው የሚሆኑት? ህይወታቸው ላይ የሚያውቁት በጣም ልብሱ ቆሽሾ ምናምን መዓት ብር አምጥቶ የ6 ወር የዓመት ደሞዛቸውን አምጥቶ ቁጥር አስገባልኝ ብሎ ደብተሩን ተወላችሁ ሲሄድ በጣም የሚሰማቸዋሉ። ማለት እንዴት እኔስ ይህን ልብስ ለብሼ ክብር ሳይሆን ገንዘብ ያስፈልገኛል ብሎ ብዙዎች ወጥተው እኔ አንድማቀው አለ የሰርግ አማካሪ ነው ማለት የሰርግ ይሄ ፕሮግራሞችን የሚያቀርብ ነው። ዲኮር ምናምን ያዘጋጃልና ህይወታችሁን ለመለወጥ እያንዳንዳችን እዛ ሲስተም ውስጥ ያሉ ሰዎች አንደኛ መሆን ያለባቸው ምንድነው? ትልቁ ነገር ምንድነው? ይሄንን ስራ የምትሰሩት መሸጋገሪያ ድልድይ መሆን መቻል አለበት። ምክንያቱም ነገ የምትሰሩትን ህይወታችሁን የሚለውጣችሁን ነገር አንደኛ መስራት እንደምትችሉ አቅሙ ፖቴንሻሉ እንዳላችሁ ማሳያ መሆን መቻል አለበት። ሁለተኛስ አለባበሳችሁ ቆንጆ ሆኖ የራሳችሁን ቢዝነስ ጎን ለጎን መጀመር አለባችሁ። ምክንያቱም እዛ ቦታ ላይ ያሉ ሰዎች የተለያዩ አማራጮች አሏቸው። አንደኛ የተማሩ ናቸው፣ ወጣቶች ናቸው። በዛ ህይወት ላይ
ደሞዝ ጭማሪ በ3 በ4 ዓመት ሳይሆን ወይንም የስራ እድገት ያን ሳይሆን ማሰብ ያለባቸው ምን ማድረግ ያለባቸው ቀጥታ እኔ ገንዘቡን እንዴት ሰው ያመጣዋል? እኔስ ይህን ቦታ ላይ መስራት የማልችልበት ነገር ምንድን ነው? ከስራ ቦታ ጋር የተወሰነች አንዳንድ ሰዓት ስለ ትምህርት፣ ስለ ቢዝነስ ማጥናት። ብዙ ስኬታማ የሆኑ ሰዎች እኮ ተምረው አይደለም የተማሩ አይደለም። ስለዚህ አመለካከትን ከለወጥክ ማንኛውም ነገር ላይ የተሻለ ለውጥ አምጥተህ ስራ ላይ ህይወት ላይ መለወጥ ትችላለህ። ቼንጅ ዩር ማይንድ ቼንጅ ዩር ላይፍ።